ሰላም ጤና ይስጥልኝ እንደምን አላችሁ? እንደተለመደው ዛሬም በአዳዲስ መረጃዎች መጥቻለሁ። ዋናው ጉዳይ አሁን የወልደ ጊዮርጊስ ጉዳይ ነው። ወልደ ጊዮርጊስ በአዲስ ቪዲዮ መጥቷል። ለዚህም ጉዳይ ምን እየተባለ ነው፣ የህግ ባለሙያዎች ምን እያሉ ነው የሚለው የሚያስደምጣችኋል። እንደተለመደው ቻናሉን ላይክ፣ ሰብስክራይብ በማድረግ ለብዙዎች እንዲዳረስ አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ጀምሩ ማለት ነው። ይህንን ነው ማለትም ወደው ውድ የዋይቢኤስ ደንበኞቻችን በደንብ እንግዲህ እናንተ በደንብ ታውቁናላችሁ፣ ይገባኛል። ለዝም ስላልሁኝ ስለጠፋሁኝ ተደናግጣችኋል፣ እውነት መስሏችኋል። ግን እኔ እንግዲህ ለአራት ዓመት ያህል ታውቁኛላችሁ። ለአራት ዓመት ያህል ያለምንም ክፍተት ያለምንም ቅንጣት ችግር ነው ስናገለግላችሁ የነበር። በጣም ብዙዎቻችሁ ተለውጣችኋል። ዛሬ እንግዲህ ረቂቅ ትሬዲንግ እና ዋይቢኤስ ትሬዲንግ ከሚባሉት ጋር በርካታ ሰዎች ከፍተኛ የገንዘብ ጉዳት ደርሶብናል እያላችሁ ነው። ከዚህ ጋር በተገናኘ ምንድን ነው ማድረግ ያለብን ብላችሁ እየጻፋችሁልኝ ነው። 3 ነገሮችን ማድረግ ትችላላችሁ። አንደኛ ዋናው ነገር ገንዘባችሁ ማግኘቱ ስለሆነ እነኚህ ድርጅቶች በስማቸው ወይም በድርጅቶቹ ስም የሚገኝ ገንዘብ ወይም ንብረት ካለ የባንክ አካውንታቸውን ንብረቶቹን ማሳገድ ነው ያለባችሁ። ይህም በተመለከተ ደግሞ ክሱ እስከሚዘጋጅ ጠበቃ እስከምትይዙ የሚወስደውን ጊዜ መሀል ንብረቶቹን እንዳያሽሹ ገንዘቡን እንዳያሽሹባችሁ ከፈለጋችሁ ክስ ሳይቀርብ ለ15 ቀን ታግዶ እንዲቆይ ማድረግና በዛ ጊዜ ውስጥ ክሱን ማቅረብ እንደሚቻል በፍትሐብሔር ስነስርዓት ሕጉ ስለተመለከተ አንደኛ ቶሎ ብሎ ንብረታቸውን እና ገንዘብ ባንክ አካውንት ምንድን ነው በመግቢያው እንዳየነው ወልደ ጊዮርጊስ እመለሳለሁ ብሏል። በቅርብ ቀን ዋይቢኤስም ረቂቅ ትሬዲንግም ወደ ስራ ይመለሳል እያለ ነው። ሪያሊቲው ግን ምንድን ነው? እኔ የሚሰማኝን ልንገራችሁ። እናንተ እውነት ይመለሳል ብላችሁ ታስባላችሁ? እንደዛ ብላችሁ ታስባላችሁ ወይ? ከዚህ በፊት ያለፉት ታሪኮች መመልከት ትችላላችሁ። ኪ ሃውስ ድርጅት ኪ ሃውስ የተባለው ቤት የሚሰጣለው የሚለው ድርጅትም እንደዛ አይነት መግለጫ ሰጥቶ ነበር። እነ ፊንቴክ በቅርቡ እንኳን እነ ፊንቴክም ኢቭን በቅርቡ እንመለሳለን፣ መኪና እናደርሳለን፣ እንደዚህ ቀረጥ ጉዳይ ይሄ ጉዳይ በጣም ብዙ ሰበብ እያበዙ ነበር። አልተመለሱም። የተበላ ገንዘብ አይመለስም ነው። እናንተ ማወቅ አለባችሁ። ከወዲሁ ህጋዊ እርምጃ መውሰድ አለባችሁ። ምናልባት ኢትዮጵያ ውስጥ ያለ ሀብት ካለ፣ ያልተዘረፈ ሀብት ካለ ወይ ደግሞ አሁንም ድረስ ባንክ ያለ ሀብት ካለ፣ ከሀገር ያልወጣ ሀብት ካለ ይህንን ሀብት በመያዝ በተወሰነ ደረጃ ቢሆንም ገንዘባችሁ ደግሞ ሎሳችሁን ሪከቨር የሚያደርግላችሁ ብትይዙ ጥሩ ነው ብዬ ነው የማስበው። እኔ አንድ ኤግዛምፕል ልንገራችሁ። በዚህ ደቡብ ጎንደር አካባቢ የሆነ ቦታ እንደዚህ ብር የሚያባዛ ነበረ እና መጨረሻ ላይ እንደዚህ ቀን እያራዘመ ሄደ። መጨረሻ ላይ ምንድን ነው የሆነው? መክፈል አልቻለም። ነገር ግን ሰውየው የሆነ ቤት ፍላሚንጎ የሚባል አንድ ህንጻ ባህር ዳር ላይ ትልቅ ሆቴል ገንብቶ ነበር። ያን ሆቴል ተከፋፍለውታል። የተወሰነ ገንዘብም ቢሆን አግኝተዋል፣ እዛ የተበሉ ሰዎች ማለት ነው። እንግዲህ ወልደ ጊዮርጊስ ኢትዮጵያ ውስጥ ሀብት ካለው ያው መያዝ ነው፣ ሌላ አማራጭ የለም። አይመለስም። ግልጽ ነው የምነግራችሁ፣ አይመለስም። ከዚህ በፊትም እንደነገርናችሁ ይህ የስካም ባህሪው ነው። ተስፋ እየሰጣችሁ ይቆያል። ተስፋ ይሰጣችኋል፣ አሁንም ተስፋ ይሰጣችኋል። ከዛ በኋላ ተስፋ ከሰጣችሁ በኋላ እናንተ ህጋዊ እርምጃ እንዳትወስዱ፣ ምናልባት ያልሸሸ ንብረት ሊኖረው ይችላል ለማሸሽ፣ ወይ ደግሞ አሁንም እንደገና የሚጨርሳቸው ጉዳዮች ይኖራሉ። ያንን እፎይታ ጊዜ ለማግኘት ነው መጥቶ እንደዚህ የሚላችሁ እንጂ ይሄ ገንዘብ አይመለስም ነው። በእኔ እምነት እንደዛ ነው። ቢመለስላችሁ በጣም ደስ ይለናል ሁላችንም። ማንም ሰው እንዲበላ አንፈልግም። እውነት ቢሆን ቢመለስ ወይ ደግሞ እንደዚህ እንደሚናገረው ወልደ ጊዮርጊስ ትክክለኛ ሰው ቢሆን በጣም ደስታውን አንችሉም። ሀገር የሚለውጥ ፕሮጀክት ቢሆን ሁላችን ብንጠቀም እናንተ ብታገኙ ስበይ በጣም ደስ የሚል ነገር ነው። ነገር ግን ሪያሊቲው እንደዛ አይደለም። አትሸወዱ፣ ሞኝ አትሆኑ። ካሁኑ ማድረግ ያለባችሁን በህግ ደረጃ ተደራጅታችሁ መንግስትን መጠየቅ አለባችሁ። በተለያየ ቦታ ክፍለ ከተማ ንግድ ፍቃድ በወጣበት አካባቢ በስሙ ያለው ነገር ሁሉ እንዲታገድ ማድረግ አላችሁ። ምናልባት ኢትዮጵያ ውስጥ ምንም ገንዘብ ያለው አይመስለኝም። የሚያሳያችሁ ቤት የሚነዳው ሁሉም የኪራይ ነው። መንሱር ጀማልን አይታችኋል። መንሱር ምንም ገንዘብ አልነበረውም። ሁሉም በኪራይ መኪናና በባዶ ይንቀሳቀስ እንደነበረ ግልጽ ነው። እሱም ደግሞ የታወቀው ምንድነው በዋስትና ኢቭን ዋስትና 500,000 ነው 800,000 ኢትዮጵያ ብር ዋስትና የሚሰጠው አቶ ቢሊዮነር የተባለው ሰውዬ ማለት ነው። ስለዚህ ይህም ዕጣ ተመሳሳይ ነው። አይመለስም። ምናልባት የዋሃን አትሆኑ፣ ጥንቃቄ አድርጉ። ከወዲሁ ምን ማድረግ አለብን ብላችሁ እዩ። ይሄ ደግሞ በዚህ መረጃ የተነሳ ደግሞ አንዳንድ የህግ ባለሙያዎች አሁንም ቢሆን ቪዲዮ እየሰሩ ነው። እናንተ ጠበቃ ማማከር ትችላላችሁ። በዛ ላይ በጣም ብዙ ሰው የተበደላችሁ ሰዎች ብዙ ስለሆናችሁ ህግ ጋር መሄድ ይቻላል። በግሩፕ አንድ ጠበቃ ቀጥራችሁ በጉዳያችሁን በህግ መንገድና ምን መደረግ እንዳለበት ካሁኑ ብትወስኑ መልካም ነው እንጂ የሚመለስ ነገር የለም። ይሄ ልላችሁ ነው የመጣሁት። እንደተለመደው ሀሳቡ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቀን።